ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ፋሚሊዎች ዛሬም ቆንጆ የእንግሊዘኛ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር የምታዩቸው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ አንብበን ትርጉማቸውንስ በቀላል መንገድ እንዴት እናውቃለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው የሚለውን እንይ። እንግዲህ እዚህ ጋር WHA አሉ። እነዚህን ዌ ብላችሁ ማንበብ ነው። ዌ WH ሳይለንት ናት ማለት ነው። ስለዚህ ዌ አርኢን ር ዌር ዌር ኤን እንደ አ አርኢን እንደ ር አር ዋይ ኦዩን ዩ ብለን ማንበብ ዌር አር ዩ ዌር አር ዩ ዌር አር ዩ ማለት ምንድን ነው? የት ነህ ወይም የት ነሽ። እዚህ ጋር የት ነሽ ለማለት ነው። እሺ የት ነህ የት ነሽ። እዚህ ጋር የት ነሽ ብላችሁ አስተካክሉት። ዌር ማለት የት ማለት ነው። ቦታ ስንጠይቅ የት ለማለት እንጠቀማለን። አር ዩ ማለት ደግሞ አንተ ነህ ወይም አንቺ እያልን ማለት ነው። ዩ ማለት አንተ ወይም አንቺ ስለሆነ ስለዚህ ዌር አር ዩ ካልን የት ነህ ወይም የት ነሽ እያልን ነው ማለት ነው። ያ ኤስ ምን ይላል? መልሱ ነው የዚህ መልስ። ለምሳሌ አይን እንደ አይ ማንበብ፣ ኤኤምን አም ብለን ማንበብ፣ ኤቲን እንደ አት ማንበብ፣ ኤችኦን እንደ ሆ፣ ኤምኤን ም ሆም አም አት ሆም አም አት ሆም ምን ማለት ነው? ቤት ነኝ ብለን መለስን ማለት ነው። አም አት ሆም እንግዲህ አም ስንል ምንድን ነው? ነኝ እያለን ነው። አም ካልን ነኝ እያለን፣ አት ማለት ላይ፣ ኤችኦኤምኤን ሆም ብለን አነበብን። ሆም ማለት ደግሞ ምንድን ነው? ቤት ማለት ነው። ቤት። ስለዚህ አም አት ሆም ካልን ቤት ነኝ። እዚህ ጋር የት ነህ አለን ወይም የት ነሽ። ከዛ መልሳችን ቤት ከሆንን አም አት ሆም አለን ማለት ነው። በቀላሉ ለመመለስ ያ እዚህ ጋስ አሁንም WHOን ምን ብለን እናንብበው? እንደ ሁ ማንበብ፣ አይኤስን ኢዝ ብለን ማንበብ፣ ኤችኢን ሂ ብለን ማንበብ። ሁ ኢዝ ሂ ሁ ኢዝ ሂ ሁ ኢዝ ሂ እሱ ማን ነው እሱ ማን ነው አለን ማለት ነው። እንግዲህ ሁ ማለት ማን ማለት ነው። ለሰዎች ነው የምንጠቀመው። ሁ ማለት ማን ለማለት እንጠቀመዋለን። ኢዝ ማለት ደግሞ ነው ማለት ነው። ሂ ማለት ደግሞ እሱ ማለት ነው። ስለዚህ በአንድ ላይ ሁ ኢዝ ሂ ካልን እሱ ማን ነው እሱ ማን ነው። ከዛ መልሳችን ምን ሊሆን ይችላል? ኤችኢን እንደ ሂ ማንበብ፣ አይኤስን ኤዝ ብለን ማንበብ፣ ኤምአይን ማይ ብለን ማንበብ፣ ከዛ ቢን እንደ ብ፣ አርኦን እንደ ረ፣ ቲኤችኢን እንደ ዘ፣ አርን እንደ ር። ብራዘር ብራዘር ሂዝ ማይ ብራዘር ሂዝ ማይ ብራዘር ምን ማለት ነው? እሱ ወንድሜ ነው እሱ ወንድሜ ነው። የዚህ መልስ ማለት ነው። እሱ ማን ነው ካለ ከዛ እሱ ወንድሜ ነው አለን ማለት ነው። ሂ ማለት እሱ ማለት ነው። ኢዝ ነው እያልን ነው። ማይ ማለት ደግሞ የኔ ማለት ነው። ብራዘር ማለት እንደምታውቁት ወንድም ማለት ነው። ወንድም። ስለዚህ ወንድሜ ነው እሱ ወንድሜ ነው ብለን መለስን ማለት ነው። ከዛስ ይሄኛውስ እንዴት እናንብበው? ኤችኦን እንደ ሃ ማንበብ ነው። እንደ ሆ ሳይሆን እንደ ሃ ማንበብ። ዳብሊውን እንደ ው ማንበብ። ሃው አይኤስን ኢዝ ብለን ማንበብ። ኢዝ ሃው ኢዝ። አይቲን ኢት ብለን ማንበብ። ሃው ኢዝ ኢት ሃው ኢዝ ኢት ምን ማለት ነው? እንዴት ነው እንዴት ነው። ሃው ማለት እንዴት ማለት ነው። ኢዝ ማለት ደግሞ ምንድን ነው? ነው። ኢት ማለት ይህ። ስለዚህ ይህ እንዴት ነው ወይም እንዴት ነው ለማለት ሃው ኢዝ ኢት እንላለን ማለት ነው። ሃው ኢዝ ኢት እንዴት ነው። ከዛስ መልሳችን አይቲን እንደ ኢት ማንበብ፣ አይኤስን ኢዝ ብለን ማንበብ፣ ጂኦን እንደ ጉ፣ ዲን እንደ ድ። ጉድ ጉድ ኢት ኢዝ ጉድ ኢት ኢዝ ጉድ ኢት ኢዝ ጉድ ምንድን ነው? ጥሩ ነው። የዚህኛው መልስ ማለት ሃው ኢዝ ኢት እንዴት ነው አልን የሆነ ነገር ከዛ ኢት ኢዝ ጉድ ጥሩ ነው አልን ማለት ነው። ጉድ ማለት ጥሩ ማለት ስለሆነ ያ ኤስ ምን ይላል? ኤችኦን አሁንም እንደ ሃ ነው የምናነበው። ዳብሊውን እንደ ው ሃው ብለን ነው የምናነበው ሁሌም ማለት ነው። ሃው ኤምዩን ማ ሲኤችን ች ማች ሃው ማች አልን ማለት ነው። ሃው ማች ከዛ ሃው ማች ማለት ምንድን ነው? ስንት ነው ገበያ ላይ አሁን ሄደን ሃው ማች ጄስ እንላለን ማለት ነው። ስለዚህ ሃው ማለት እንዴት። እዚህ ጋር ሃው ማለት እንዴት እንደማለት እንጠቀመዋለን። ግን እዚህ ጋር መጠን ነው
ገበያ ለምንጠቀመው ሃው ማች ስንል ምን ያህል ነው ለማለት ነው ማለት ነው። ስለዚህ ሃው ማች ስንል ምን ያህል ነው ወይም ስንት ነው ያ። ከዛ መልስ ለምሳሌ አይቲን ኤት ብለን ማንበብ አይኤስን ኢዝ ብለን ማንበብ ከዛ 50 ብር ቢአይን እንደ ብ ሁለቱንም አር እንደ ር it is 50 ብር it is 50 ብር ምን ማለት ነው? it is 50 ብር አለን ምን ማለት ነው? 50 ብር ነው 50 ብር ነው ብለን መለስን ማለት ነው። ያ እዚህ ጋርስ አሁንም ኤች ኦን እንደምን ማንበብ ነው? እንደ ሃ ማንበብ ዳብሊውን ው ሃው ኤ አር ኢን አር ዋይ ኦ ዩን ዩ ብለን ማንበብ ሃው አር ዩ ሃው አር ዩ ማለት ምንድነው? እንዴት ነህ ወይም እንዴት ነሽ ማለት ነው። እንግዲህ ሃው ማለት እንዴት ማለት ነው። አር ዩ ደግሞ አንተ ወይም አንቺ ስለሆነ እንዴት ነህ ወይም እንዴት ነሽ ለማለት እንጠቀማለን ማለት ነው። ከዛ እዚህ ጋር ምን ብለን መመለስ እንደምንችል ደግሞ እናንተ ኮሜንት ሴክሽን ላይ ጻፉልኝ። ሐዋሪው ስንባል እናንተ ምን ትባላላችሁ? ሐዋሪው አልኳችሁ እናንተ ምን ትሉኛላችሁ? እስቲ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ወደ ያ ይሄኛውስ ምን ይላል? ደብሊው ኤች አይን እንደ ዋይ ማንበብ፣ ኤአር ኤን እንደ አር ማንበብ፣ ዋይ ኦ ዩን ዩ ብለን ማንበብ፣ ኤል ኤን ሌ ብለን ማንበብ፣ ቲ ኤን ት ሌት፣ ዋይ አር ዩ ሌት፣ ዋይ አር ዩ ሌት፣ ዋይ አር ዩ ሌት ምን ማለት ነው? ለምን ዘገየህ፣ ለምን ዘገየህ ወይም ለምን ዘገየሽ። እንግዲህ ዋይ ማለት ለምን ማለት ነው። ዋይ ስንል ነገሮችን ወይም ምክንያት ስንፈልግ ዋይ እንላለን። ዋይ ማለት ለምን ማለት ነው። አር ማለት ነው ወይም ናት ነው ናቸው ለማለት እንጠቀማለን። ዩ ማለት አንተ ወይም አንቺ፣ ሌት ማለት ደግሞ ማርፈድ መዘግየት ማለት ነው። ስለዚህ ለምን አረፈድክ ወይም ለምን ዘገየህ ስንባል ዋይ አር ዩ ሌት እንላለን ማለት ነው። ዋይ አር ዩ ሌት። ከዛ መልሱ ምን ሊሆን ይችላል? ቢን እንደ ቢ ማንበብ፣ ሲኤን እንደ ኬ እንደ ኮ፣ ኤስኤን እንደ ዝ፣ ቢካዝ ኦፍ ኦኤፍን ኤፍ ለማንበብ ኦፍ ለማንበብ። ከዛስ ቲን እንደ ት፣ አርኤን እንደ ራ፣ ኤፍ አይን እንደ ፊ፣ ሲን እንደ ከ። ትራፊክ ቢኮዝ ኦፍ ትራፊክ ምን ማለት ነው? ቢኮዝ ኦፍ ትራፊክ በትራፊክ ምክንያት። የዚህኛው መልስ ለምን አረፈድክ ወይም ለምን ዘገይ ስንባል ቢኮዝ ኦፍ ትራፊክ በምን ምክንያት? በትራፊክ ምክንያት። ቢኮዝ ማለት ምክንያት፣ በምን ምክንያት? ትራፊክ ማለት ደግሞ ምንድነው? ትራፊክ ነው። ያ ወደዚህኛው እንሂድ። አሁንም ደብሊው ኤች ኤን እንደ ዌይ ማንበብ፣ ኤንን ን፣ ዌን፣ ደብሊው አይን ዊ ብለን ማንበብ፣ ሁለቱንም ኤል ል ብለን ማንበብ፣ ዊል፣ ዋይ ኦ ዩን ዩ ብለን ማንበብ፣ ሲኦን ካ፣ ኤምኤን ም፣ ካም፣ ዌን ዊል ዩ ካም፣ ዌን ዊል ዩ ካም። ዌን ዩ ካም ማለት መቼ ትመጣለህ ወይም መቼ ትመጫለሽ ማለት ነው። እንግዲህ ዌን ማለት መቼ ማለት ነው። ዊል ማለት ደግሞ ለወደፊት እንደዚህ ይሆናል እያለን። ዩ ማለት አንተ ወይም አንቺ፣ ካም ማለት ደግሞ መምጣት። ስለዚህ ዌን ኦልሬዲ ለምንድን ነው የምንጠቀመው ማለት ነው? ለጊዜ መቼ ለማለት ነው። መቼ ማለት ነው። ስለዚህ ዊል ማለት ደግሞ ገና ለወደፊት ነው የምንጠቀመው ወይም ለወደፊት ገና መቼ ትመጣለህ እያለን ስለሆነ ለወደፊት መሆኑ ነው የሚገልጽልን ማለት ነው። ስለዚህ ዩ ካም ማለት ደግሞ ትመጣለህ፣ ትመጫለሽ። ስለዚህ መቼ ትመጫለሽ፣ መቼ ትመጣለህ ለማለት ዌን ዊል ዩ ካም እንላለን ማለት ነው። ከዛስ መልሳችን ምን ሊሆን ይችላል? አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል፣ ዊል፣ ሲኦን እንደ ካ ማንበብ፣ ኤምኤን እንደ ም፣ ካም፣ እዛ ቲኦ እንደ ቱ፣ ኤምኦ እንደ ሞ፣ አርኦን እንደ ሮ፣ ዳብሊውን እንደ ው፣ ቱሞሮ፣ አይ ዊል ካም ቱሞሮ፣ አይ ዊል ካም ቱሞሮ ምን ማለት ነው? ነገ እመጣለሁ ብለን መለስን ማለት ነው። እንግዲህ እዚህ ጋር ምንድነው? ዊል ኦልሬዲ ለወደፊት ነው ገና እመጣለሁ እያለን ስለሆነ ወይም ለወደፊት ለምናደርገው ነገር ነው የምንጠቀመው ማለት ነው። ከዛስ እዚህ ጋር ካም ማለት ደግሞ ምንድነው? መምጣት ማለት ነው። ቱሞሮ ማለት ደግሞ ነገ ማለት ነው። ስለዚህ በአንድ ላይ ነገ እመጣለሁ ማለት ይሆናል። ከዛስ እዚህ ጋርስ ደብሊው ኤች ኤን አሁንም እንደምን ነው የምናነበው? እንደ ዌ፣ አር ኤን እንደ ር፣ ዌር። ከዛስ ዲኦን ዱ፣ ዋይ ኦ ዩን ዩ፣ ኤል አይን ሊ፣ ቪኢድ ቭ ብለን ማንበብ፣ ሊቭ፣ ዌር ዱ ዩ ሊቭ፣ ዌር ዱ ዩ ሊቭ ምን ማለት ነው? የት ነው የምትኖረው ወይም የት ነው የምትኖሪው። እንግዲህ ዌር ማለት ቅድም እንደነገርኳችሁ ቦታ ስንጠይቅ ነው። የት ለማለት ነው የምንጠቀሙ ብያችኋለሁ። ዱዩ ስንል ደግሞ አንተ ወይም አንቺ፣ ሊቭ ማለት ደግሞ መኖር ማለት ነው፣ መኖር። ስለዚህ ዌር ዱ ዩ ሊቭ ካለን የሆነ ሰው የት ነው የምትኖረው እያለን ነው። ከዛስ ይሄኛውስ ምን ይላል? ዳብሊው ኤች ኤን አሁንም እንደ ዋ ማንበብ፣ ቲን እንደ ት፣ ዋት፣ ዲኦን ዱ ብለን ማንበብ፣ ዋይ ኦ ዩን ዩ ብለን ማንበብ። ከዛስ ኢና ኤ ሁለት አናባቢዎች በአንድ ላይ መጡ ማለት ነው። ኢና ኤ ሁለት አናባቢ ናቸው። ስለዚህ በአንድ ላይ ሲመጡባችሁ የመጀመሪያውን አናባቢ ብቻ አንብቡት፣ ቀጥሎ ያለውን አናባቢ አታንብቡት ማለት ነው።
ኤን እንደ ኤ እናነባለን። ቲን እንደ ት ኢት ብለን እናነባለን። ዋት ዱ ዩ ኢት? ዋት ዱ ዩ ኢት ምን ማለት ነው? ምን ትበላለህ ወይም ምን ትበያለሽ? ዋት ዱ ዩ ኢት እንላለን ማለት ነው። ከዛስ መልሳችን ሊሆን ይችላል አይ ኤት ብሬድ። አይ ኢት ብሬድ ምን ማለት ነው? ዳቦ እበላለሁ፣ ዳቦ እበላለሁ ብለናል። ብሬድ ማለት ዳቦ፣ ኢት ማለት መብላት ስለሆነ ዋት እዚህ ጋር ምን ለማለት ነው። ምን ነገሮችን ስንጠይቅ ወይም ጥያቄዎችን ስንጠይቅ ዋት እንላለን፣ ምን እንላለን ማለት ነው። ስለዚህ ዋት ማለት ምን ማለት ነው። ዱ ዩ ስንል ደግሞ አንተ ወይም አንቺ፣ ኢት ማለት ደግሞ መብላት። ስለዚህ ምን ትበላለህ ሲባል ዋት ዱ ኢት እንላለን ማለት ነው። ከዛ መልሳችን አይት ብሬድ ምን እበላለሁ? ዳቦ እበላለሁ አለን ማለት ነው። ከዛስ ኤስ ምን ይላል? ደብሊው ኤች ኤን እንደ ዋ ማንበብ፣ አሁንም ቲን እንደ ት፣ ዋት አይ ኤስን ኢዝ ብለን ማንበብ፣ ቲ ኤች አይ እንደዚህ ኤስን ስ፣ ዚስ ዋት ዱ ዚስ፣ ዋት ኢዝ ዚስ ምን ማለት ነው? ይህ ምንድን ነው? ይህ ምንድን ነው አለን ማለት ነው። ስለዚህ ዋት ማለት ምን ማለት ነው? ኢዝ ነው። ዚስ ማለት ይህ ማለት ነው። ስለዚህ ዋት ዱ ዚስ እንባል ምን ማለት ነው? ይህ ምንድን ነው እያለን ማለት ነው። ስለዚህ በዚህ መልኩ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ እነዚህ አጠር አጠር ብለው ሁልጊዜ የምንጠቀማቸው የእንግሊዝኛ ንግግሮች ናቸው ማለት ነው። ስለዚህ እናንተም ሳሰለችሁ ሁልጊዜ የምንለቃቸውን ቪዲዮዎች ካያችሁ በእርግጠኝነት የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ከትንሹ ጀምራችሁ ከዛ ራሳችሁን እያሻሻላችሁ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ።